ከኢትዮጵያ ትልቁና የመጀመሪያው ገዳም አሁን የምንከተለው የኦርቶዶክስ ተዋሕዶ ሃይማኖት ዋና መሰረቱና ድንጋጌው የረቀቀበት ገዳም ነው። አሁን የምንከተለው ሕግና የምንገለገልባቸው መጽሐፍት መነሻ ከአፍሪካ ትልቁና ቀዳሚው በእድሜ ረጅሙና ብዙ መዛግብት የያዘው ገዳም ልዩ የአክሱማውያን ስነ ህንጻ ጥበብ ያረፈበት ቤተ መቅደስም አለው። የተሰወሩ የሃይማኖት አባቶች ያሉበት እጅግ በጣም የተቀደሰ ወንዶች ብቻ የሚገቡበት ድንቅ ገዳም ነው። ሴቶች እንስሳትም ጭምር የማይገቡበት ገዳም ነው። አቡነ አረጋዊ ደብረ ዳሞ ገዳም ሰላም ታረሳሁም። ሰላም የጎቢኒ ዩቲዩብ ቻናል ቤተሰቦች ሰላማችሁ ይብዛልኝ። ይህ ድንቅ የደብረ ዳሞ ገዳም ታሪክና በረከቶችን ማቀርብላችሁ ወንድማችሁ ቢኒ ነኝ። አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ቪዲዮውን ላይክ በማድረግ ይጀምሩ። ይህ በትግራይ የሚገኘው በስድስተኛው ክፍለ ዘመን በአፄ ገብረ መስቀል ዘመነ መንግስት እንደታነጸ የሚነገርለት ገዳም በከፍተኛ ተራራ ጫፍ ላይ የሚገኝ ገዳም ነው። አፍሪካ ውስጥ ከሚገኙ ጥንታውያን ገዳማት አንዱ አቡነ አረጋዊ ዘደብረ ዳሞ ገዳም ነው። ይህ ገዳም ልዩ ልዩ በረከቶች በውስጡ ይገኙበታል። በአምስተኛው ክፍለ ዘመን ወደ ኢትዮጵያ ከገቡት ጻድቃናት ተሰዓቱ ቅዱሳን ወይም ደግሞ ዘጠኙ ቅዱሳን ከመጀመሪያው በእግዚአብሔር ፍቃድ ነው ወደዚህ አቅጣጫ ያመሩት። በእግዚአብሔር ኃይል ደግሞ በዘንዶ ተጠቅልለው እንደወጡ የታሪክ ድርሳናቸውና ገድላቸው ይገልጻል። ወደ ተራራው ለማውጣት ህንጻው ሲሰራ የተለያዩ ግብአቶች መወጣጫ ይሆን ዘንድ በድንጋይና በእንጨት የተሰራ መወጣጫ እንደነበረው ገድላቸው ይመሰክራል። በደረጃዎቹም ግመሎች፣ በቅሎዎችን ዕቃ ያመላለሱበት እንደነበረ ታሪኩ ይናገራል። ህንጻው ተሰርቶ ሲጠናቀቅ በአቡነ አረጋዊ ትእዛዝ ደረጃውን ዳህምሞ ወይም ደግሞ አፍርሶ ብለው ለአፄ ገብረ መስቀል ትእዛዝ ሰጡ። ደረጃውን ፈረሰ። አቡነ አረጋዊ ወደ ተራራ የወጡበት ለዘንዶ መታሰቢያ ይሆን ዘንድ በበሬ ቆዳ የተሰራ ገመድ ወደ ገዳም እንዲወጣ ተደረገ። ህዝቡም እስካሁን ድረስ ከ1400 ዓመት በላይ ከቆዳ በተሰራ ገመድ እየተመላለሰ ይገኛል። ይህ ተራራ ከመሬት 15 ሜትር ያክል ርዝመት ሲኖረው በሁለት መንገድ ተራራው ላይ ይወጣል። በአንዱ በኩል በገመድ ተንጠልጥሎ ሰው ለመወጣጫ ይሆን ዘንድ በተቆረቆሩት ጉድጓዶች በመርገጥ ሲሆን፣ ሁለተኛው ደግሞ ለማይችል ሰው ተብሎ በቆዳ ገመድ ታስሮ ሰው ከላይ ሆኖ በመቆተት የሚወጣበት ነው። ሌላኛው ደግሞ ዕቃዎች፣ እንስሳትና የሰው ሬሳ የሚወጣበት ሌላ መንገድ ደግሞ ሰፋ ያለ መወጣጫ አለው። በዚህ ገዳም በግዕዝ የተጻፉ ከ1400 ዓመታት በላይ ዕድሜ ያስቆጠሩ መጻሕፍት፣ የመጀመሪያው የክርስትና ትምህርት እንዲሁም የአክሱም ነገሥታት ታሪኮች፣ የፈውስና የምህረት ጸሎቶች ወይም ደግሞ አስማቶች የሚገኙበት ሲሆን እነዚህ ሁሉ መጽሐፍቶች ለውጭ ሰው ማየት አይፈቀድም። ለገዳሙ መነኮሳት ብቻ የሚፈቀድም ነው። በድንጋይና በእንጨት በማያያዝ የተገነባ ቤተ መቅደስ ልዩ የስነ ህንጻ ጥበብ ያረፈበት ነው። ይህ የአክሱማውያን መዋቅር ነው። የአክሱማውያን ነገስታት በትልቁ አሻራ ያረፈበት እጅግ ድንቅ ያልተጠቀሱ ቅርሶች ያለበት ገዳምም ነው። የአክሱማውያን ጥበብ
በሌላ ቦታ ቢጠፋ እንኳ በደብረ ዳሞ ግን በመንፈስ ተጠብቆ ለዘላለም ይኖራል። የተደበቁ ክፍሎች ከገዳሙ በታች በርካታ ህዝባዊ ታሪኮች የያዙ የተደበቁ ዋሻዎች እንዳሉ ይነገራል። እንዲሁም አቡነ አረጋዊ ተሰውሮ በስፍራው እንደሚገኙ ነው አማኞቹና ታሪኩ የሚናገረው። በቤተ መቅደስ ውስጥ ለአንድ ሰው ብቻ የተፈቀደለት ዋሻ ይገኛል። ይህ ዋሻ በዓመት አንድ ጊዜ ብቻ ነው ሰው የሚገባበት። እሱም ለገዳሙ አባት የገዳሙ አባት የሆኑ መነኩሴ የሚፈቀድለት ሲሆን እሳቸውም ጥቅምት 14 ቀን ብቻ ነው መግባት የሚችሉት። አቡነ አረጋዊ ዘደብረ ዳሞ ሁል ጊዜ ጥቅምት 14 በ10 ሺዎች የሚቆጠሩ ምዕመናን በተገኙበት ዓመታዊ ክብረ በዓሉ ይከበራል። በዚህ ክብረ በዓልም በርካታ ተአምራትና በርካታ ፈውስም የሚታይበት ቀንም ነው። የአቡነ አረጋዊ ዘደብረ ዳሞ ገዳም የአምላክ ጥበቃ በመቶዎች ዓመታት በላይ ጦርነት ሲከሰት ብዙ ነገር ሲቀያየር የደብረ ዳሞ ገዳም አቋም ግን አልተቀያየረም። የገዳሙ መነኮሳት ይናገራሉ፣ ይህ በአጋንንት አይደለም፣ የመላእክት ጥበቃ አይለይበትም ይላሉ። በ2013 ዓ.ም የኤርትራ ሰራዊት ወደ ገዳሙ መድፍ መተኮሱ ይታወሳል። ደብረ ዳሞ ገዳም ከላይ ከገዳሙ አናት የሚስማማ አየር ያለው ብቻ ሳይሆን በሰማይና በምድር መካከል የሚገኝ የእምነት የአንድነትና የመንፈሳዊ እረፍት ምስልም ነው። በትግራይ ከፍ ያለው ይህ ቦታ የኢትዮጵያ መንፈሳዊ ታሪክ የተመሰረተበት ልብ ነው። ሰላማችሁ ይብዛ። የጎቢን የዩቲዩብ ቻናል ቤተሰቦች ከኔ ጋር ስለቆያችሁ እጅግ በጣም አመሰግናለሁ። ቪዲዮውን ላይክ በማድረግ እንዲሁም ያላችሁን አስተያየት በማስቀመጥ እና ለሌሎች ሰዎች እንዲደርስ ሼር በማድረግ አይርሱ። በሌላ ድንቅ እና ታሪካዊ ይዘት እስከምንገናኝ ድረስ በደህና ቆዩ። ቢኒ ነኝ። እወዳቸዋለሁ። ቻው ቻው። Na górę wejdziemy na dzwonnicę.
Hare